በወንጌል መራከን ወበነቢያት ናዘዝከን ሮሜ 8:34 ላይ በተለይም ጆን ደማስከስ ይህንን ሲተረጉም እንደዚህ ይላል። እሺ እንደሰማችሁት ሮሜ 8:34ን አለ ጆን ደማስከስ ዮሐንስ ዘደማስቆን መሆኑ ነው። ጆን ኦፍ ደማስከስ ሮሜ 8:34ን ሲተረጉም እንደዚህ አለ። ማን? ዮሐንስ ዘደማስቆ ጆን ደማስከስ። እሺ ምን አለ? is he who intercedes ልብላችሁ ስሙኝ is he who intercedes for us other than he who is at the right hand of God ምን ማለት ነው? ስለኛ የሚማልደው በእግዚአብሔር ቀኝ ካለው ሌላ አለን ብሎ ይጠይቃል። እሺ እንደዚህ ተብሎ አይተረጎምም እና ጽሁፉን እዚሁ ስክሪን ላስቀምጥላችሁና ሁላችንም አብረን እያነበብን የእንግሊዘኛውን ጽሁፍ እንመለከተዋለን። በዚህ መልኩ ግን የተቀመጠ አይደለም። አብረን የምናነበው ይሆናል። እስቲ ያስቀድመን ግን የወንድማችንን እንጨርሰው ንግግሩ። መልሱ ምንድነው? የለም በእግዚአብሔር ቀኝ ካለው ውጪ ስለኛ የሚማልድ ሌላ የለም ብሎ ጆን ደማስከስ ኒሲን and post ኒሲን ፋዘርስ ሲሪስ 2 ቮሊዩም 9 ፔጅ 200 ላይ ይናገራል። እሺ ያው የተቀሰውን መጽሐፍ ያዙለት ናይስን and post ኒሲን ፋዘርስ ሲሪስ 2 ቮሊዩም 9 ላይ ይሄንን ተናግሯል የሚል ነገር አስቀምጧል። ያዙት መጽሐፉን። ከኢየሱስ ውጪ ስለኛ የሚማልድ ሌላ የለም ብሎ ጆን ደማስከስ ተናግሯል። ከኢየሱስ ውጪ ስለኛ የሚማልድ ሌላ አረ የለም ብሎ ጆን ኦፍ ደማስከስ ዮሐንስ ዘደማስቆ ተናግሯል የሚል ነገር እናስቀመጠ። በመጀመሪያ ደረጃ እንግዲህ ዮሐንስ ዘደማስቆ ይሄንን ነገር ተናገረ የተባለው የመጽሐፉንም እንደጠቆመን ናይስን and post ኒሲን ፋዘርስ ሲሪስ 2 ቮሊዩም 9 ላይ ነው። እዚህ መጽሐፍ ላይ ዮሐንስ ዘደማስቆ አይደለም በመጀመሪያ ደረጃ እሱ ያነበው የእንግሊዘኛውን ንግግር እሱ አይደለም የተናገረው። ኦኬ ዮሐንስ ዘደማስቆ የእንግሊዘኛውን ጽሁፍ እሱ ያነበበውን የአማርኛውን ትርጉም አላልኩም። የአማርኛው ትርጉም የራሱ የልጁ ብቻ ነው እንጂ የጽሁፉ አይደለም እዛ መጽሐፍ ላይ ያለው አይደለም። መጽሐፉ ላይ ያለው በቃ እንግሊዘኛው ጽሁፍ ነው። እሱን እናየዋለን አብረን። እሱንም ቢሆን ግን ዮሐንስ ዘደማስቆ አይደለም የተናገረው። ዮሐንስ ዘደማስቆ ከነጭራሹ ሮሜ 8:34ን አንዲትም ቦታ አልጠቀሳትም እዚህ መጽሐፍ ላይ አንዲትም ቦታ። ወንድማችን ግን ሲናገር እንዴት በኮንፊደንስ እንደነበር አይታችሁታል። ዮሐንስ ዘደማስቆ አይደለም ሮሜ 8:34ን ሊተረጉም እንደውም ጭራሽ አልጠቀሰውም ነው ያልኳችሁ። ኦኬ ይሄንን በእንግሊዘኛ ያነበበውን ታዲያ ማን የተናገረው ከዛ መጽሐፍ ላይ ያነበበውን ከያላችሁኝ እንደሆነ ያ ቮሊዩም የሁለት አባቶችን ጽሁፍ ነው የሚይዘው የጆን ኦፍ ደማስከስንና የሂላሪ ነው። በእንተ ስላሴ ጽሁፉ ላይ ስለ ስላሴ በጻፈው ጽሁፉ ላይ 10ኛው መጽሐፍ ቡክ 10 65ኛው ቁጥር ላይ ያስቀመጠው ጽሁፍ ነው። ከማን ላይ የሆነች ነገር ቆረጥ አድርጎ ያመጣው ምን እንደሚልም ደግሞ እስቲ አብረን ደግሞ እናንብበው። አሱን ከመጀመሪያው ጀምሮ ላንብብላችሁ እንዲህ ይላል The apostle knew nothing else and he determined to know nothing else. አፖስትል ብሎ የሚጠራው ቅዱስ ጳውሎስ ነው። ከዚህ ቀደም ጳውሎስ ስለተናገረው ነገር እየተናገረ መጥቶ ነበር። ለማንኛውም እንዲህ ብሎ ይናገራል We men of feebler wit and feebler faith split up, divide and double Jesus Christ. እኛ በእምነትም ፕላስ ደግሞ በዚህ በእውቀት በመረዳትም እጅጉን ደካማ የሆነን እኛ ክርስቶስ ኢየሱስን split up, divide and double Jesus Christ ይላል። ክርስቶስ ኢየሱስን እንከፍሏለን ለሁለት። ኦኬ ለሁለት እንከፍሏለን ደብል እናደርገዋለን። constituting ourselves judges of the unknown and blaspheming the hidden mystery ብሎ ይናገራል። ኦኬ ያልተገለጠውን ነገር ገብተን ያልተረዳነውን የማናቀውን ነገር ገብተን በመናገር ስድብን እንናገራለን በሚስትሪው ላይ hidden በሆነ ሚስትሪ ላይ for us ይላል ለኛ ነው እንግዲህ ከላይ ጀምሮ እየወቀሰ ነው። እንደዚህ በእምነትም በእውቀትም በጣም ደካማ ሆኖ ክርስቶስን ለሁለት የሚከፍሉ ሰዎችን እየወቀሰ ያለው ሰው እንደነዚህ አይነት ሰዎችን እኛ ብሎ እየተናገረ ነው። so for us አለ እሺ Christ crucified is one, Christ the wisdom of God is another. okay የተሰቀለው ክርስቶስ ሌላ የእግዚአብሔር ጥበብ የተባለው ክርስቶስ ደግሞ ሌላ ለኛ በእምነት ደካማ ለሆነ ኦኬ የሆነ የማይገባበት ውስጥ ዝም ብለን ገብተን ብቻ ክርስቶስን ለመከፋፈል ለምንሞክር ለኛ የተሰቀለው ክርስቶስ ሌላ የእግዚአብሔር ጥበብ የሆነው ክርስቶስን ደግሞ ሌላ እናደርጋለን። ክርስቶስን ለሁለት እንከፍላለን ብሎ ነው የተነሳው። እሺ ቀጥል ያደርጋል Christ who was buried different from Christ who descended from heaven. የተሰቀለ ማን ነው? የተቀበረው ክርስቶስ ጋር የሚለይ እናደርጋለን። The son of man not at the same time also son of God. የሰው ልጅ በተመሳሳይ ሰዓት የእግዚአብሔር ልጅም ደግሞ እንዳልሆነ አድርገን እንዲህ ያለ
we teach that which we do not understand ያልገባንን ያልተረዳነውን ነገር እናስተምራለን ይያለ እየወቀሰ ይመጣና ወደ ሮሜ 8:34 ዝቅ ሲል ይሄዳል አሁን ያው በቀያስ ምድር ይላችኋለሁ እና ሮሜ 8:34ን አስቀድሞ ከተቀሰ በኋላ የሞተው ከሙታንም የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ኢየሱስ ነው ካለ በኋላ ምን ብሎ ያስቀምጣል is he who intercedes for us other than he who is at the right hand of God ብሎ ይጠይቃል ኦኬ ከቀደም ጀምሮ ክርስቶስ ኢየሱስን ወደ ሁለት የሚከፍሉ ሰዎችን እየወቀሰ ነበር አሁንም ደግሞ ምን ብሎ ይናገራል ስለኛ የሚማልደው ተብሎ የተነገረለት እርሱ በእግዚአብሔር ቀኝ አለ ተብሎ ከተነገረለት ከርሱ የተለየ ነው ወይ ኦኬ ለከላይ ጀምሮ የተቀበረው ሌላ ወደ ሰማይ ያደረገው ሌላ ነው ወይ እያለ እንደተናገረው ማለት ነው ሶ የሚማልደው ብሎ የተነገረለት በቀኝ አለ ተብሎ ከተነገረለት ጋር የሚለይ ነው ወይ ይቀጥላል አሁን ምን ብሎ isn't he who is at the right hand of God the very same who rose again በእግዚአብሔር ቀኝ ያለው እሱ ራሱ ደግሞ ከተነሳው ጋር ከሙታን ከተነሳው ጋር አንድ አይደለም ወይ ተመሳሳይ አይደለም ወይ is he who rose again other than he who died ከሙታን የተነሳው ከሞተው የተለየ ነው እንዴ ብሎ ይጠይቃል ኦኬ ሶ እንዲህ ያለ ክርስቶስ ኢየሱስን ሁለት የሚያደርጉ ሰዎችን ይወቅሳል ኦኬ ሶ ስለኛ የሚማልደው ተብሎ የተነገረለት በእግዚአብሔር ቀኝ ካለው ጋር የተለያዩ አይደሉም ለኛስ ክርስቶስ አንድ ነው ሶ ጌታችን ኢየሱስ ወደታች ዝቅ ያለ ስታነቡ ጌታችን ኢየሱስ አንድ እንደሆነ ይናገራል ስለዚህ ጉዳይ ነው የሚናገረው እንጂ ሂላሪም ቢሆን ከኢየሱስ ውጪ ሌላ አማላጅ የለም የሚል ትምህርትን ይዞ አይደለም ክርስቶስን የሚከፍሉ ለሁለት የሚከፍሉትን እየወቀሰ ነው በእኛ ዘንድ ክርስቶስ አይከፈልም ሁለት የሚባል ነገር ክርስቶስ ላይ የለም ሁሌም ክርስቶስ ላይ አንድ የሚል ብቻ አለ ሶ ለኛስ አንድ ጌታ ኢየሱስ ክርስቶስ አለን ነው ይህን ነገር ያነሳውት ለምንድን ነው ፕሮቴስታንት ወንድም እህቶቼ አሁን እንደነዚህ አይነት ሰዎች የሚናገሩትን ነገር ቼክ ሳያደርጉ አሜን ስለሚሉ ማለት ነው ሶ አሜን አትበሉ ቼክ ሳታደርጉ በተቻላችሁ አቅም ቼክ አድርጉ አንብቡ ፓስተሮች ሊሆኑ ይችላሉ እዚህ ቲክቶክ ላይና ሶሻል ሚዲያ ላይ ውርውር የሚሉ ልጆች ሊሆኑ ይችላሉ የትኞቹም ይሆኑ በተቻላችሁ አቅም ራሳችሁን ችላችሁ ወደ እግዚአብሔር ቃል መለስ ብላችሁ በደንብ ራሳችሁን ችላችሁ የእግዚአብሔርን ቃል ለማጥናት ለመመርመር ሞክሩ ኦኬ የቤሪያን ሰዎችን አስተዋውሷቸው እንደነሱ መጻፍትን ለመመርመር መሞከሩ መልካም ነው ብዬ አስባለሁ አመሰግናለሁ